እነዚህ ትንሽ ቆጣሪዎች በሀገራችን በጣም እየተስፋፉና ብዙ ሰዎችም እየተጠቀሟቸው ይገኛል። እነዚህን ቆጣሪዎች ማጣቋላችሁ በቀላሉ ከገበያ ላይ ገዝታችሁና ከቆጣሪያችሁ በኋላ በመቅጠም የቤታችሁን የተለያዩ ክፍሎች የኃይል ፍጆታ መጠን ለማወቅ የሚጠቅሟችሁ መሳሪያዎች ናቸው። አከራይ ከሆናችሁ ለምሳሌ እያንዳንዱ ተከራይችን ቆጣሪ በመቅጠም ምን ያህል ኃይል እንደተጠቀሙና ምን ያህል ብር መክፈል እንዳለባቸው በቀላሉ ለማወቅ ይረዷቸዋል። ታዲያችን ቆጣሪ የገጠማችሁ ብዙ ሰዎች እንዴት የምትከፍሉትን ሂሳብ ካልኩሌት እንደምታደርጉ እየደወላችሁ ጠይቁ ስለነበር ይሄን ቪዲዮ ሰርቻለሁ። ስለዚህ በዚህ ቪዲዮ ሶስት ነገሮችን እናያለን። በመጀመሪያ ዋናውን ወይንም የመብራት ኃይልን ቆጣሪ ክፍያ መጠን ስሌት በአዲሱ መንገድ እናያለን። ከዛም የነዚህን ትንሽ ቆጣሪዎች ክፍያ መጠን እንዴት ካልኩሌት እንደምናደርግ እናያለን። በመጨረሻም ይሄን ሂሳብ በየወሩ ሰራ አልገኝም ለምትሉ ወገኖቼ የኃይል ክፍያ መጠናችሁን ብቻ አስገብታችሁ እርሱ ሁሉንም ነገር የሚሰራላችሁን ኤክሴል አፕሊኬሽን አዘጋጅቼላችኋለሁ። እሱ እንዴት ዳውንሎድ አድርጋችሁ እንደምትጠቀሙ መጨረሻ ላይ እናያለን። እሺ አሁን ወደ ዋና ቆጣሪያችን የክፍያ ስሌት እንለፍ። የዋና ቆጣሪያችሁ አጠቃላይ የክፍያ መጠን የነዚህ 6 ክፍያዎች ድምር ነው። የመጀመሪያው ኢነርጂ ቻርጅ ወይንም የኃይል ክፍያ የምንለው ነው። ካልኩሌት ለማድረግ የተጠቀማችሁትን የኃይል ክፍያ አሁን ባለው የታሪፍ ተመን ታባዛላችሁ። የተጠቀማችሁት የኃይል ፍጆታ ማለት የባለፈው ወር የቆጣሪ ንባብ ከአሁኑ ወር የቆጣሪ ንባብ ስትቀንሱ የምታገኙት ቁጥር ነው። የታሪፍ ተመኑ ደግሞ መብራት ኃይል በኪሎዋት አወር የሚያስከፍላችሁ የብር መጠን ነው። ይህን ተመን በየጊዜው ስለሚቀያየሩት አሁን ላይ ተግባራዊ ያደረጉትን ተመን ማግኘት ይጠበቅባችኋል። ይህን መረጃ ለማግኘት መብራት ኃይል ሰራተኞችን መጠየቅ ወይም ኢንተርኔት ላይ ማየት ትችላላችሁ። እስኪ ካልኩሌሽኑን በደንብ ለማየት ምሳሌ እንውሰድ። ለምሳሌ አንድ የመኖሪያ ቤት የደረ ክፍያ ቆጣሪ በወር 350 ኪሎዋት አወር ተጠቅሟል ብለን እንውሰድ። ከካልኩሌሽናችን በፊት መጀመሪያ የክፍያ ተመኑ እናያለን። የተመኑ ሰንጠረዥ ጋር ሄደን የመኖሪያ ቤት ታሪፍ ውስጥ ለ350 ኪሎዋት አወር እንደምታዩት 4.03 ብር እናገኛለን። ከዛም 350 በ4.03 ስናባዛ 1410 ብር ከ50 ሳንቲም የኃይል ክፍያችንን እናገኛለን። ሁለተኛው ሰርቪስ ቻርጅ ወይንም የአገልግሎት ክፍያ ነው። ይህ እንደ ቆጣሪው አይነት የሚለያይ ፊክስድ ለአገልግሎት የሚከፈል ክፍያ ነው። የምሳሌ ቆጣሪ የመኖሪያ ቤት ድረ ክፍያ ስለሆነ ታሪፍ ተመኑ ጋር ሄደን እንደምታዩት 45 ብር ከ80 ሳንቲም እናገኛለን። ሶስተኛው ለኃይል ክፍያ ወይንም ኢነርጂ ቻርጅ የሚከፈል 15% ቫት ነው። ስለዚህ 1410 ብር ከ50 ሳንቲምን በ0.15 ስናባዛ 211 ብር ከ60 ሳንቲም እናገኛለን። አራተኛው ለአገልግሎት ክፍያ የሚከፈል 15% ቫት ነው። ስለዚህ 45 ብር ከ80 ሳንቲምን በ0.15 ስናባዛ 6 ብር ከ87 ሳንቲም እናገኛለን። አምስተኛው ሬጉላተሪ ፊ ይባላል። ካልኩሌት ለማድረግ የኃይልና የአገልግሎት ክፍያችንን ደምረን በ0.5% እናባዛለን። ስለዚህ 1410 ብር ከ50 ሳንቲም ሲደመር 45 ብር ከ80 ሳንቲም ሲባዛ በ0.005 7 ብር ከ30 ሳንቲም እናገኛለን። ስድስተኛውና የመጨረሻው ከ50 ኪሎዋት አወር በላይ ከተጠቀማችሁ ለኢትዮጵያ ቴሌቪዥን ወይንም ኢቲቪ የሚከፈል ፊክስድ 10 ብር የአገልግሎት ክፍያ ነው። ስለዚህ አጠቃላይ የዋናውን ቆጣሪ ክፍያችንን ለማወቅ ስድስቱንም ክፍያዎች ስንደምር 1692 ብር ወርሃዊ ክፍያችንን እናገኛለን ማለት ነው። አሁን እነዚህን ገበያ ላይ የገዛናቸውን ትንሽ ቆጣሪዎች ሂሳብ ካልኩሌት ወደ ማድረጉ እንሂድ። ካልኩሌት ከማድረጋችን በፊት ግን የዋናውንና የትንሿን ቆጣሪ ንባብ የምትወስዱት በተመሳሳይ ሰዓት መሆኑን እርግጠኛ መሆን አለባችሁ። ለድረ ክፍያ ቆጣሪ ተጠቃሚዎች ይህ ማለት አንባቢው መጥቶ በሚያነብበት ቀን የትንሿንም ቆጣሪ ንባብ መመዝገብ አለባችሁ ማለት ነው። ለቅድመ ክፍያ ቆጣሪ ተጠቃሚዎች ግን በተመሳሳይ ሰዓት እስከመዘገባችሁ ድረስ ቀኑ ያን ያህል ማተር አያደርግም። ካርዳችሁ ሲያልቅም አንዴ ካልኩሌት ማድረግ ትችላላችሁ። ወደ ካልኩሌሽናችን ስናልፍ የመጀመሪያው ስቴፕ አሁን ባየነው መንገድ መሰረት የዋና ቆጣሪያችንን ክፍያ ካልኩሌት ማድረግ ነው። በምሳሌያችን መሰረት ለ350 ኪሎዋት አወር 1692 ብር መጥቶልናል። ከዛም ትንሿ ቆጣሪ የቆጠረችውን ፍጆታ ለዋና ቆጣሪ ፍጆታ እናካፍላለን። ለምሳሌ ትንሿ ቆጣሪ 100 ኪሎዋት አወር ብትቆጥር 100 ሲካፈል ለ350 0.2857 ወይም 28.57% ይሰጠናል ማለት ነው። በመጨረሻም ይሄንን ፐርሰንት በዋና ቆጣሪው ክፍያ መጠን ስናባዛ የትንሿን ቆጣሪ የክፍያ መጠን ይሰጠናል። በዚህ ኬዝ 1692 ብር በ0.2857 ሲባዛ 483 ብር ከ40 ሳንቲም እናገኛለን ማለት ነው። በዚህ መንገድ ስንሰራ ለድረ ክፍያ ተጠቃሚ ተከራዮች አንባቢውን በየወሩ መከታተል በጣም ከባድ ነገር ነው። ነገር ግን አከራያችሁ ጋር እስከተስማማችሁ ድረስ አንድ መፍትሄ አለ። መፍትሄው አከራያችሁ ጋር አንድ ቀን ፊክስ አድርጋችሁ ለዋና ቆጣሪው ካልኩሌት በመናደርግበት መንገድ ከፍተኛውን የታሪፍ ተመን ወስዳችሁ ሂሳባችሁን ካልኩሌት አድርጋችሁ መስጠት ነው። እንደዚህ ስታደርጉ ማወቅ ያለባችሁ ነገር ግን የምትከፍሉት ኖርማሊ ከምትከፍሉት ትንሽ ይጨምራል። ስለዚህ በየወሩ አንባቢ ከምጠብቅ የተወሰነ እየጨመርኩ ብከፍል ይሻለኛል ካላችሁ ይሄን መንገድ መጠቀም ትችላላችሁ። በመጨረሻም ይሄን ሂሳብ በየወሩ በተደጋጋሚ መስራት ለማትፈልጉ ሰዎች የኃይል ፍጆታ መጠናችሁን ብቻ በመያዝ የዋናውን እንዲሁም የትንሾቹን ቆጣሪዎች ሂሳብ ራሱ ካልኩሌት የሚያደርግላችሁን ይሄንን ኤክሴል አፕሊኬሽን አዘጋጅቼላችኋለሁ። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አፑ እንዴት እንደምትጠቀም እንዴ መጀመሪያ ፋይሉን ከፍታችሁ የምትፈልጉትን ቋንቋ ምረጡ። ተጨማሪ ቋንቋዎችን በቀጣይ እንጀምራለን። ከዛም ካልኩሌት ከማድረጋችሁ በፊት ታሪፍ ሬት የሚለው ሺት ውስጥ ሄዳችሁ ያለው ተመን ትክክል መሆኑን ታረጋግጣላችሁ። በምትጠቀሙበት ሰዓት ታሪፍ ከተቀየረ የተቀየረውን ታሪፍ በየቦታው ማስገባት ይኖርባችኋል። ከዛ ካልኩሌተር ሺት ውስጥ ተመልሰን ካልኩሌሽናችን እንሰራለን። አፑ ሁለት ካልኩሌተሮችን ይዟል። የመጀመሪያው የዋናውን ቆጣሪ ክፍያ የምናሰላበት ነው። የቤት የንግድ እንዲሁም የአነስተኛና መካከለኛ ኢንዱስትሪዎችን ክፍያ በቀላሉ ማስላት ትችላላችሁ። ለምሳሌ እስካሁን ስንሰራ የመጣነውን የድረ ክፍያ የቤት ቆጣሪ ሂሳብ እንደምታዩት በቀላሉ ካልኩሌት ማድረግ እንችላለን።
ሁለተኛው ካልኩሌተር የትንንሾቹን ቆጣሪዎች ክፍያ የምናሰላበት ነው። ለመጠቀም መጀመሪያ የዋናውን ቆጣሪ አጠቃላይ ፍጆታና ክፍያ እናስገባለን። ከዛ ልክ የትንንሾቹን ቆጣሪዎች ፍጆታ እንዳስገባን የተጠቀምነውን ኃይል በፐርሰንት እንዲሁም የምንከፍለውን ክፍያም በብር ካልኩሌት አድርጎ ያሳየናል። እንደምታዩት እስከ 10 ቆጣሪዎች ድረስ በአንድ ካልኩሌት ማድረግ እንችላለን። ይሄን ኤክሴል አፕ ዳውንሎድ ማድረግ ከፈለጋችሁ ስክሪኑ ላይ ወይንም ዲስክሪፕሽን ላይ ባስቀመጥኩላችሁ የቡና ሊንክ በመሄድና 50 ብር በመክፈል ቻናሉንም ሰፖርት እያደረጋችሁ ዳውንሎድ ማድረግ ትችላላችሁ። በቴሌግራም በዚህ ዩዘር ኔምም ኮንታክት ብታደርጉኝ ይልክላችኋለሁ።